እኔም ያከፋፈልኩኝ ነበር ለነጋዴዎች ምናምን ማለት ነበር። ለክፍለ ሀገር ምናምን ነገር እየላኩኝ ነበር ምሰራው ነበር ማለት ነው። መኪናም ነበር። ምንም አንድ ነገር በቃ የወጣ ነገር የለም ማለት ነው። አንዲት መቃ የወጣ ነገር የለም በቃ ያልኩ ነው የወጣሁት ዝም ብዬ በቃ እንደ እብድ ማለት ነው። ወጣ የምን መግባት ቦታም የለም የሚገባበት በቃ ዝም ብሎ ማየት ነው በቃ ዝም ብዬ ያየሁት ነው በቃ እያለቀስኩኝ የወጣሁት በቃ ምንም ማለት አልችልም። ዱንያ ነው ይሄ በቃ እንትን ስራው በጣም የሆነ ልዋጭ ምናምን ታውቃለህ አይደል? እንትን ልዋጭ መስራት ጀመርኩኛ ልክ ከሱ በቃ ሱቅ መርካቶ ከነደደ በኋላ ማለት አንተ እኔ በአንተ ቦታ ሆኜ ይሄ ስራ ከምሰራ ሰርቄ በላ ይሻለኛል አለ። እንዴ አይደለም እኔ እኮ እንደዚህ እንዳየኸኝ እንዳልመስል እኔ 3 ልጆች አባት ነኝ። ስለዚህ ለልጆቼ እኔ حرام ነገር ከማበላቸው እኔ ይሄ ፀሐይ ወርዶብኝ ለነሱ በጉልበት ያምጪ ማበላቸው ነው የሚሻለው እንጂ እንደዚህ አታስብ እኔ እንደምታስበኝ ሰው አይደለም ምናምን ማለት በቃ ከዚህ በፊት አረብ ሀገር 5 አመት ሰርቼ መጣሁ ኑሮ ይሆናል ብዬ መኪና ገዝቼ የተመቻቸ ኑሮ ትኖራለህ ብለህ ስታስበው መልስ ደግሞ እዚህ ደረጃ ላይ ስትደርስ በቃ አሁን እኔ ወላሂ ተሸክሜ እየሰራሁኝ ነው ብል ማንም ሳያምነኝ ብዙ ጊዜ እሷ ሲተለጓ ልጅ እንትን ትላለች እና በፊት የነበረን ነገር እንትን ትለኝና ከዚህ ስራ ከጀመርኩ አታውቅም አሁን ሰው ማለት ነው እና አባይ ምንድነው ስራ መስራት ትለኛለች ከዚህ እኔ ደግሞ በቃ አይ ወደ ቦሌ ነው የምሰራው ነው ማለት السلام عليكم ورحمة الله وبركاته የተወዳጅ ተመልካቾቻችን እንኳን ለ1446ኛው የዒድ አልፍጥር በዓል በሰላም አደረሳችሁ። ዛሬ አንድን ቤተሰብ ለመዘየር ዒድን አብረን ለማሳለፍ ከወንድሜ አብዱል አዚዝ ጋር ተገኝተናል። ተከተሉ። ዒድ ሙባረክ علينا وعليكم تقبل الله منا ومنكم ዒድ ሙባረክ علينا وعليكم صمنا ايام ተወዳጅ ተመልካቾቻችን ዒድኩም ሙባረክ እንኳን ለ1446ኛው የዒድ አልፍጥር በዓል በሰላም አደረሳችሁ። ዛሬ እንግዲህ ሁለት ወንድምና እህቶቻችን ጋር ተገኝተናል። ታሪካቸው በጣም የሚደንቅ ነው፣ ጽናትን የሚያሳይ ነው። እስከ መጨረሻው ሰዓት ድረስ አብራችሁ እንድትቆዩ ጋበዝኳችሁ። እንግዲህ እንተዋወቅ። ረመዳን ባላን እኔ ፈቲያ ከድር ልጆቻቸውም አሉ። ስማቸውን አስተዋውቀን። ረመዳን፣ ሰብሪና፣ ሁዘይፋ አንድ ደግሞ አለ ትንሹ አለ ሁበይ በጥብጦን ወጥቶ ይመለሳል። እንግዲህ ከወንድም አብዱል አዚዝ ጋር ነው የዛሬውን ዒድ ከነኚህ ወንድምናቶቻችን ጋር ለማክበር የተገኘ ነው። ስለ አብዱል አዚዝ ወደ በኋላ በጣም ብዙ ነገር ነግራችኋለሁ። ሚስጥር ሆኖ ይቀመጣል። መርሐባ። ከዛ በፊት ግን እንግዲህ ዛሬ ዒድ ነው። እንደዚህ በጣም የሚያምር ድባብ ተፈጥሮ ነው እያየን ያለ ነው። እውነት ለመናገር የእናንተ የቀደምት ህይወታችሁ ከዚህም ከፍ ያለ በጣም ለብዙዎች ይተርፍ እንደነበር አውቃለሁ። እሱን ሰምቻለሁኝና ዛሬ ያላችሁበት ሁኔታ ደግሞ ኢቨን ለልጆች የዒድ ልብስ መግዛት፣ ለራሳችሁ የዒድ ልብስ መግዛት፣ በፊት ስትኖሩት የነበረውን ሀያት ማስቀጠል የማትችሉበት ሁኔታ እንደሆነ ሰምተን ነው እኛ የመጣነውና እንግዲህ አብዱል አዚዝ እነሱማ እኛ ባለንበት እንግዲህ ፏ ብለው መዋል አለባቸው በሚል ነው አልባሳት ለሁላችሁም ለልጆቹ ለሶስቱም ልጆቹን ለእናንተም ጨምሮ ይዘመተናል። አሁን ሁሉም ነገር ተሟልቷል። በቻላችሁት ቤት ባፈራው ማዘጋጀት የቻላችሁትን አዘጋጅታችኋል። the only thing አሁን ማድረግ ያልቻላችሁት ይመስለኛል የዒድ ልብስ አሁን ደግሞ ወቅቱም በጣም እንትን ያለበት ወቅት ነው። አንድ ልብስ ለመግዛት ብዙ የሚጠየቅበት ነው። ድምቅ ብለን እንድንውል ልባችን ሙሉ ሆኖ አብረን እንድንውል ኢንሻአላህ የመጣውን ስጦታ ቀይረን ተመልሰን እንገናኝ። መርሐባ። ስለዚህ ያያየን እሱን እንሰጣለን። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم
عيد مبارك علينا وعليكم በጣም እናመሰግናለን። አላህ ይስጥልን። ማሻአላ እንግዲህ ታሪካችሁ በብዙ መንገድ አስተማሪ ነው አይደለ? ወደ በኋላ በጣም ብዙ ነገር እንጫወታለን ኢንሻአላህ። ዛሬ ዒድ ነው። ስንተኛ ዒዳችሁ ነው በጋራ ስታከብሩ ማለት ነው? ከተጋባችሁ ዘጠኝ። እስኪ ስለተገናኛችሁበት አጋጣሚ ትንሽ ነገር ልስማ። ከሷ ልስማ ግድ የለም። ሴቶች የተገናኙበትን መንገድ አይረሱም በፍጹም። እኔ ያው አገር ቤት ነው የማውቀው፣ በስም ነው። ስፖርት በጣም ይሰራ ነበረ፣ በስም ነው የማውቀው። ዝነኛ ነበር፣ ታዋቂ ነበር፣ ፌመስ ነው እዛ ማለት ነው። አሰሳ ቃኒ ያ ነገሩ ደስ ይለኛል። ለቤተሰብ ያለው ክብሩ ምናምንም ሁሉ ነገር ደስ ስለሚለኝ እሱም ባገኝ የሚለውን ነገር ታስቢ ነበር? አስብ ነበር ዝም ብዬ ማለት ነው። ከዛ ሳስብ አጋጣሚ ስልክ ላይ ያልኩትን ልጅ ራሱን አገኘው። በአካል የተገናኛችሁበት አጋጣሚ አለ ወይስ? እሺ እንዴት ነበር እሱ? እኔ ልክ ከአሶሳ ወደዚህ ቃል ገዛ እመጣለሁና ከዛ ስፖርት እንሰራለሁ። ተወዳዳሪም ነበርኩኝ። በምን ስፖርት? የቅርጽ ተወዳዳሪ። እና ቅርጽ ውድድር ደግሞ በሃይማኖታችን ትንሽ አይሆን ምናምን ሲሉኝ ወደ ዴድሊፍተር ምናምን ነበርኩኝና ብዙ ቦታዎችን እያ ተወዳድሬ ያለውና በዛም ስራም እየሰራሁ ነበረ። ሱቅ ነበረኝ የሴቶች ልብስ ምናምን ነገር አልባሳት ነው። ከዛ እዚህ ልገዛ በመጣሁበት እንደዚህ በቃ ተገናኘን። እሷ አጥመዳ ነው ባይዘው እሷ በፊት ጀምሮ እና በስልክ በቃ ተገናኘን። እኔ ቀጥታ ሄጄ ለብራዘሩ ነው የጠየቁት ከሷ ከጨረስን በኋላ ማለት ነው። ከዛ መጣሁኝ ስልክ ተቀበልኩትና ለሱ መርካቶ ተገናኘን። በቃ እንዴ ልንተዋወቅ ፈልጌ ነበር ምናምን አልኩት፣ ምንም ሳልፈራ ማለት ነው። ከዛ እሱም ደስ አለው። በቃ እንዴት በቃ የሆነ እኔ ድፍረቴ ምናምን ነገር እሱ እንትን አለውና ከዛው ተዋወቅን። ከዛ ከሷም በቃ ያለው ነገር ጨረስን። እዚህ ነው ኒካ ያሰር ነው ማለት ነው። አልሐምዱሊላህ ኒካ አስረን መያት ሄድኩኝ ወደ ቤንሻንጉል አሶሳ ነበርኩ። እዛ ነበር ረጅም ዓመት እዛ ነው ቆያችሁ? አዎ እኔ ወደ 20 ዓመት ምናምን እዛ ቆየሁኝ። ከሷ ከተገናኘሁኝ በኋላ ደግሞ ልክ እሷ የ7 ወር እርጉዝ ያለች ሀገሩ በጣም ረብሻ አለ ወደ አሶሳ ማለት ነው። አዎ ረብሻ በጣም አለ እና እስካሁን ድረስ ሁላ መንገድ ሁላ የለም። እና አጋጣሚ አረፋ መጥቶ ነበርና እሷ ቅድሚያ ሸኘኋት ወደዚህ ማለት ነው። ከዛ ሸኘኋትና እኔ እንትን ብዬ በቃ በጣም ሰላም የለም እዛና ከዛ እኔ እቃዎቼ ምናምን ነገር አስረክቤ ምን ብዬ በቃ እንትን ብዬ በአይሱዚ ነው በቃ የመጣሁት ወደዚህ ወስነህ እዚህ ለመኖር ማለት ነው። አዎ እዚህ ወስኔና አብነት ጋር ቤት ተከራይተን ምናምን ነገር እዛ እንትን አለን። ከዛ አንድ መኖር ጀመረን። እዛ መርካቶ ሱቅ ምናምን ጀመርኩኝ። አይሲ መኪናም ነበረን ትንሽ ማለት። ምን አይነት መኪና? አይሲ ነበረች። ኦኬ አረብ ሀገር ሰርቻለሁ። ኦኬ አረብ ሀገር ሄደሻል? አይ ቆይ እንዴ በደንብ እንሰማለን። ምን ያህል አመት ቆየሽ አረብ ሀገር? እኔ 5 አመት። 5 አመት የት ማለት ነው? ሳውዲ አንድ ቤት ውስጥ ነው። አንድ ቤት ውስጥ 5 አመት ሙሉ አንድ ቤት ውስጥ። በመሃል መተሽ ነበረ? 3 ትመጣ ነበር። ከተጋባችሁ በኋላ ነው? ሳንጋባ ከመጋባታችሁ በፊት። ስለዚህ እጃችሁ ላይ የሆነ ገንዘብ ነበር ማለት ነው? እኔ ከዛ በፊት ያው በጣም ብዙ ነገሮችን እንትን ብዬ ነው ያቺ የሰበሰብኳትን ማለት ነው። ሎተሪ ሁላ ዙሪያ ያለው ሊስትሮ እየሰራሁኝ በቃ በጣም እንትን ብዬ ከዛ ትንሽ ሱቅ ምናምን ካልሲ ምናምን መዘርጋት ጀመርኩኝና እና ትንሽ ሱቅ ነገር ከፈትኩኝ። በቃ እየሰራው በቃ ጥሩ መስራት ጀመርኩኝ ማለት ነው። በቃ ከሀገሩም ሰዎች ጋር ምናምን ተዋህጂ ብዙ አብዛኞቹ እነሱ በርታ ምናምን ወደ አረቦች ምናምን ናቸውና ከነሱ በቃ እንትን አልኩኝ። ከተዋህኩኝ በኋላ ብዙ መስራት ጀመርኩኝ ነው ማለት ነው። ከዛ እየሰራው ምን ያልኩኝ ከሷ ከተዋወቅን በኋላ መጣሁኝ። በቃ እዛ ረብሻው በቃ እሷ ብዙ ጊዜ ቤተሰብ ምናምን ትላለች። ከቤተሰብ ርቀን ምናምን ነገር የሚል ነገር እንትን ትለኛለች እና በቃ እንደዛ ከሆነ ምናምን ብያት እሺ በቃ አንቺ ቅድሚያ ሂጂ እኔ ያለው ነገር አስተካክላለሁ ብያት እዛ ያለው ነገር ሱቁ ምናምን ነበር በቃ አስረክቢ ምናምን ነገር ወደዚህ መጣን። በቃ እዚህ አንድ ላይ መኖር ጀመረና። የት አካባቢ ነው እንደገባችሁ የተከራያችሁ? አብነት አካባቢ ነው። መኪናዋ የነበረችው ያኔ ነው? ያኔ ነው መኪና የገዛችሁት? ልክ አይ እኔ እዛ ሱቅ ነበረኝ እሷ ደግሞ አይሲ ነበራትና ልክ እኔ እዛ ሱቄን አስረክቢ ስመጣ ጨማምረንበት መርካቶ ይሻላል። እኔ አዲስ አበባ እንትን ብዙም አልኖርኩም ነበር። ወደዛ ክፍለ ሀገር ነበርኩ የምኖረው። አይ በቃ ንግድ ይሻላል ምናምን ነገር ብሎ የሷን ብራዞራ ምናምን ነገር አለ። ከዛ እሷን በትንሽ ብር ነው የሸጥናት። ያኔ ትንሽ ነበረች። አይሲ ማለት ታክሲ ነች አይደል? እቺ የከተማ ታክሲዎች እንትን የሚሰሩት ማለት ነው። ሰማያዊዋ ማለት ነው። እና ብዙ አሮጌ ነበር መኪናው እንትን ብላ ነበርና በትንሽ ብር ሸጥ ነው ያለን ጨማምረበት መርካቶ ሰላም ባልተና ፊት ለፊት ጋር ተከራይቼ ምናምን ነገር መስራት ጀመርኩ። ኦኬ አሁን ይሄን ለመከራየት ስትወስኑ ማለት ነው
እጃችሁ ላይ ያለውን ነገር በሙሉ አጣችኋል። ያ ማለት መኪና እጃችሁ ላይ ነበረ፣ በሆነ መንገድ ያገኛችሁት። ያኔ ምን ያህል ልጅ ወልዳችሁ ነበር ማለት ነው? ያኔ ገና እሷ ተወልዳ ነበር። እዚህ ነው የተወለደችው። ከዛ 7 ወር እርጉዝ ነበረች። እዚህ መጣን፣ እዚህ ተወለደች እሷ። ስለዚህ እዚህ ከገባችሁ በኋላ ወስናችሁ ያላችሁ ነገር በሙሉ እጃችሁ ላይ ያለውን መኪናውን ምን ሆነ ማድረጋችሁ ወደ መርካቶ ምኑ ጋር ነበር ሱቃችሁ? ነባር ህንጻ ስንተኛ ላይ ማለት ነው? ግራውንድ ታች ነበር። ግራውንድ ላይ የቤት ዕቃ ነበር። የቤት ዕቃ ምን አለ? አሁን የቤት ዕቃ ሲባል ምን ያጠቃልላል ማለት ነው? ሁሉንም ፕላስቲኮችም ሰራ ነበረ። ተሰባሪ ብርጭቆች አጠቃላይ መከፋፈል ነው ወይስ ችርቻሮ? እኔም ያከፋፈልኩኝ ነበር ለነጋዴዎች ምናምን ማለት ነው። ለክፍለ ሀገር ምናምን ነገር የላኩኝ ነበር የምሰራው የነበረው ማለት ነው። ከዛ በጣም አብዛኛውም ወደ ክፍለ ሀገር የላኩት ነው የተበላሁት ያኔ ማለት ነው። የነው ክፍለ ሀገር ምናምን ያው በእምነት ነው የምትልከው። እነሱ ትራንስፈር ያደርጉልሃል፣ ባንክ ያስገቡልሃል። እንዳውን ሞባይል ባንክ አልነበረም ያኔ ያልተጀመረ እና በዛ በቃ ነጋዴዎች ምናምን ነገር እየጠፉ በቃ ለምን በእንትን ብቻ ነው የምታውቃቸው። አንዴ ይመጡና የሆነ ያክል ዕቃ ይገዙሃል። ከዛ በሁለተኛ በሶስተኛ ዙር ይገዙና ልክ በቀጣይ ደግሞ ይሄን ዕቃ አስገባ ወይ 100,000 ብር 50,000 ብር የሚሆን የ30,000 ብር ዕቃ ላክ ይሉሃል፣ አስገባል ይሉሃል። ያው በቃ ደንበኛ ነው ብለህ ታስገባለታለህ። ከዛ ልክ የተወሰነ ያክል ካሉ በኋላ በቃ ስልክ ይዘጉባል፣ ይጠፉባል። እሱ በጣም ከባድ ነው። ስለዚህ በዛ መንገድ እየሰራችሁ ቆያችሁ። ስለዚህ አንተ ያኔ ፈቲ አንቺ ስራ ትሰሪ ነበር ይሄ እንትኑ ወይስ ሱቅ አብረሽ የማገዝ ነገር ነበር? ሰላም ያኔ ነበር የምሰራው። ኦኬ አንተ ነበር ከመሰራ ፈቲ ኦሬዲ የቤት መቤት ናት። ልጆች ነው የምታሳድገው። እኔ ልሰራም ብዙ ጊዜ አልፈቅድላትም። ኦኬ በቃ ለምን ያው ቤት ውስጥ ከደከምኩኝ አይቀር በቃ አንቺም መድከም የለብሽም በሚል እንትን ነው። ቤት ውስጥ ሆና ልጆች ብታሳድግ ጥሩ ነው ብለህ። ስለዚህ ቤተሰብህን የምታስተዳድርበት ብቸኛው መንገድ ሱቅህ ነው። መርካቶ ላይ ነበረ ሱቅ ማለት ነው። ምን አይነት ቤት ውስጥ ነበር የምትኖሩት? እስኪ ያኔ ላይፋችሁ ምን ይመስል ነበር? ልጆች የሚማሩበት ትምህርት ቤት፣ ፈቲ እንደ ሚስት የነበራት ህይወት፣ አንተ እንደ ባል የነበረ ህይወት ምን ይመስል ነበር? እስኪ ስለሱ ትንሽ አጫውት። ያው ያኔ እዛ አብነት ጋር ነበረ ተከራይተን የምንኖር የነበረው። ቢያንስ 3 ክፍል ምናምን ነበር የተከራየሁት። ያኔ ስመጣ ትልቅ ነበር። ያኔ ደግሞ ቤትም እንደዚህ ውድም አልነበረም። በቃ ምንም አይቸግረንም ነበር እንደፈለገን። በቃ ልጆችም አልመጡም ነበር ያኔ። እሷ አራስ ነበረች ይበዛኔ ማለት ነው። በዛ ያው ብዙም የሚያቸግረን ሁለታችን ብቻ ስለነበረን በቃ ስራ ማሪፍ እየሰራን ነበረ። ቢያንስ በቃ ጠዋት እንደዚህ የሆነ እቃዎች የምትሸጣለህ፣ ከሰዓት ደግሞ የሸጥከውን እቃ ታስገባለህ። በዛ በቃ ጥሩ ህይወት ነበር። የቤት ኪራይም ቸግሯችሁ አያውቅም? ኢቭን እኔ ምን ሰማሁኝ መሰለህ ያኔ በጣም ላይክ በቃ ጥሩ ህይወት ይኖሩ በነበረበት ሰዓት ላይ እንደዚህ ረመዳን ሲደርስ የተለያዩ የተቸገራቸው ሰዎችን አይታሞች የያዙ እናቶችን ምናምን በምትችሉት አቅም ትረዱ እንደነበር አውቃለሁኝና እስኪ ስለሱ ትንሽ አውራኝ። ያ ብዙ ጊዜ እኔ አሁን አንድ ሰው ምንም ነገር ባደርግለት አደረኩኝ ምናምን ነገር አይደለም። እኔ አሁን የራሴ እንትን ማለት ነው። ሰው አሁን ምሳሌ በፊዚካሊ ሲያየኝ እንትን ሰው እንደዚህ የሆነ ንፉግ ነገር ምናምን ቢሆን ነው የምታየው። በቃ ሰው እንዲህ ታይቶ ይታወቃል ማለት ነው። ሰው በቃ በእንትኑ እንደዚህ ነው የሚገምተኝ ማለት ነው። እኔ ግን በቃ ያው ባለኝ ነገር እንግዲህ በፊት ባላችሁ አቅም ሰዎችን በማገዝም ምናምን ነገር በደንብ እንትን ትሉ ነበረ። ከዛ በኋላ ደግሞ እንግዲህ መርካቶ ላይ በነበረው ቃጠሎ ይሄ ሁሉ አንተ ቤተሰብን የምታስተዳድርበት ቤትህን ቀጥ አድርገህ የያዝክበት ትልቁ የገቢ ምንጭ ሱቅ የተቃጠለበትና አመድ የሆነበት እለት እንዳለ ደግሞ ሰማሁኝና እስኪ ስለሱ ለታጫውተኝ ምንድን ነው የተፈጠረው? አዎ መጀመሪያ ደረጃ ልክ ተከራይቼ በምሰራበት ታይም ያው እንዳልኩ ኪሳራ ገጥሞኝ ነበር። ያቺ ኪሳራ ደግሞ መልሼ ተቋቁሜ እንደ አዲስ ገና ጀምሬ ምናምን በቃ አሪፍ በሰው በብድር በምናምን ያው በዱቤ ምናምን ነገር ማስገብቼ አሪፍ መስራት ጀምሬ ነበር። ልክ እንደዛ በጀመርኩበት ታይም ላይ ነው እሳት ተነሳ። ሸማ እንዳለ ነባር ህንጻ እንዳለ ይነደደው። እስካሁን ድረስ ያው እንደነደደ ነው። ምንም እስካሁን እንትን አላለምና አልታደሰም። ምንም እንደዛው ነው ያለው ማለት ነው። ከዛ ተቃጥሎ ሲወጣ እኔ ምንም ለታክሲ ሁላ የዛን ቀን ሊቃጠል ቀኑ ማለት ነው ለታክሲ ሁላ ከሰው 100 ብር ነው የተበደርኩት አስታውሳለሁ። ለእንትኑ ማለት በቃ የዛን ቀን ማታው ላይ ዕቃ ምናምን ገዝተህ ታስገባለህ ለጠዋት ዝግጁ ልትሆን ማለት ነው። እንደዛ ባልክበት ታይም ከዛ መጣን። ልክ ቤት 2 ሰዓት አካባቢ ነው እሳት ተነሳ ተባለ። ልክ እሳት ተነሳ ተባለ። ልክ ስንወጣ
የለም በቃ እንዳለ ግለዋል በቃ ፖሊስም ሰው ሊገባም ከልክለዋል እንዳለ ታጥሮ ማለት ነው በዛ በቃ ምንም አንድ ነገር በቃ የወጣ ነገር የለም ማለት ነው አንድ በቃ የወጣ ነገር የለም በቃ በጣም የብዙ ሰው የብዙሃኑ ማለት ነው ያኔ በቃ ያው እኔ ከሰውም እንትን ብዬ እንደ አዲስ ገና መልሼ የጀመርኩትንም ስለነበረ በቃ እኔ ነኝ በጣም እንትን ያለኝ ያው ሌላ ተጨማሪ ካፒታል ወይም ደግሞ አካውንት ላይ የሆነ ብር ከሌለ በጣም እንትን ይላል ለነጋዴዎች የሰጠው ክፍለ ሀገር ይላክላቸው በቃ ምናምን ነበር ያልሰጡ እነሱ ሲጀመር ስልክ ማያነሱም በቃ የለም እነሱ በቃ በጣም የተበላው ነው የሚበልጠው የዛኔ ከዛ እንደዛ ስለዚህ በአንድ ቀን ውስጥ ሱቅህን ሙሉ ለሙሉ ቤተሰብን የምታስተዳድርበትን ነገር በሙሉ ከጃታ ማለት ነው በአንድ ቀን ውስጥ ሱብሃንአላህ ፈቲ የዛን ቀን ምን ተሰማሽ እስቲ ስሜትሽን አጋሪ እኔ ዛኔ እንደው ነባር እንጻ እነሱ ሲጀምር አልነገሩኝም በጣም በቃ የደነገጥኩት ጠዋት አራስ ነበርኩኝ እሱ ሁበይብ ማለት ነው ነባር እንጻ ተቃጠለ የሚለውን ነገር የሆነ በቃ ተመላለሰብኝ ከዛ ያልኩኝ የወጣሁት ዝም ብዬ በቃ እንደብድ ማለት ነው ስወጣ የምን መግባት ቦታም የለም የሚገባበት በቃ ዝም ብሎ ማየት ነው በቃ በቃ ዝም ብዬ ያየሁት ነው በቃ እያለቀስኩኝ የወጣሁት በቃ ምንም አላጋለችኝ ዱንያ ነው ይሄ በቃ እኔ መጨረሻው በቃ እነዚህ ልጆች የሚለውን ነው እንጂ ለኔ እኮ የተመሰራለው ሰርቼ እኮ ኖራለሁ ግን እነዚህ ህይወታቸው እንዴት ነው የሚለውን ነገር በጣም አሳሰበኝ በቃ ከዚህ ሁሉም ውጣ ውረዶች እነዚህ ሁሉ ማሳልፈን እነዚህን ገዛስተን መኪናውም የሚለውን ነገር እየተመላለሰኝ መጣ ያን ነገር በጣም አስለቀሰኝ ለኔ ያወጣችሁት ነገር ያው የመጀመሪያ የነበረውን እዛ አሶሳ ላይ የነበረውን ነገር በቃ ሲመላለስብኝ በቃ አልቅሼ በቃ ዱንያ ነው ከዚህም የባሰም አለ ልጄንም ያዳነልኝ አላህ አለ እንደው ከዛ በኋላ ህይወታችሁ ምን አይነት መልክ ያዘ በቃ ቤት ውስጥም ያው አንዳንድ ነገርም ሰላም አይኖርም የተለያየ ነገር ሲከሰቱ ቤት ውስጥ አንዳንድ ነገር በቃ ያስጠላሃል ህይወት ልጆቹም እሷ የግል ነበር የምትማረው መጀመሪያ ከግል አስወጥቼ ነው የመንግስት ያስገባው አቅሙ ጉዳይ ላይ ማለት ነው እና ቤቱን በቃ በጣም ከባድ ነው ያለውን ነገር በቃ ምን ብዬ ልንገርህ በቃ በጣም ይከብዳል እያልኩኝ በቃ አንዳንድም ሰው እያስቸገርኩኝ ምን እያልኩኝ የቤት ኪራይም እየከፈልኩኝ ለዚህ ደረጃ ላይ ደርሼ በጣም ያለቀስኩት ነገር ቢኖር የዛሬ አመት ነው ያለቀስኩት የእሳቸው እናት ታሞ ሆስፒታል ገብተው ነበረ እኔ የሁለት ወር እንትን ነበርኩ እርጉዝ ነበርኩ እና እሱ ሆስፒታል ነበር 3 ወር ላይ እዛው ነው የቆየው አከራይ ናት መጣች እና ስቃይ ላይ ነው ያለሁት ብቻዬን ነኝ ቤት ውስጥ በር አንኳኳችና ወረቀት ይዛ መጣች እሱ ሆስፒታል ነው ያለው የሚያውቀው ታሪክ የለም እኔ ብቻዬን ያለሁት እንግዲህ ከዛ ወረቀት ስታመጣ የምን ወረቀት ነው ብዬ ጠየቅኳት አይ በዚህ ቀን እንድትወጪ ፈርሚልኝ በዚህ ቀን በቃ ቀኑን የዚህን ያህል እስከዚህ ገደብ ያለው እንግዲህ እሱ ሆስፒታል ነው ያለው እኔ ስቃይ ላይ ነው ያለሁት ብቻዬ አንደኛ የእሳቸው ህመም አለ ከዛ ገብቼ ስቅስቅ ያለቀስኩት ነገር መቼም ማረሳው እሱ ነው በቃ ከዛ አለቀስኩኝና ከዛ እኔ እሱ ሲመርጥ ታናግሪዋለሽ አልኳት ተይዛው ሄደች ወረቀቱን ማለት ነው እናቱ ሞቱ በሞት ዛሬ ተቀበሩ በማግስቱ እሱ መጣ አስቀብሮ መጣና ቤት ቁጭ ባለበት ሰው ሁሉ ተቀምጧል ድጋሚ አንኳኩታ መጣች ድጋሚ እሱ ገና ሀዘኑ ሳይወጣ ፈርማለች ትወጣ ነው በቃ ፈርማለች ትለው እሱ ራሱ አለቀሰ በጣም ያለቀሰበት እዛ ቀን በቃ የመጨረሻ በቃ ህይወት በቃ ያ እንዳስጠላኝ ማለት ነው ገና እናትን ሞታ ሳላስቀብር ገና ሀዘኗን እንትን ሳለብኝ እንዴት እንደዚህ ትኛለሽ ምናምን ብሏት እንትን ተናዶ በጣም በቃ ወረቀቱን መደሰባትና ቁጭ አለ እዛ ቀን በጣም ነው ያለቀስኩት እንግዲህ 1 ወር ነው የቀረኝ ልወልድ እዛ ቀን አልቅሻለሁ በጣም ያለቀስኩት ያሳለፍሽው ጊዜ ከባድ ነበር ልሳደብ ነው የመጣሁት ያለችኝ እንደው መቼም አልረሳው አንኳኩታ ለጥል ነው የመጣሁት ስትለኝ በቃ በዛኔ ስራዎቹ በተበላሹ ታይም ላይ ነበር እና በእናቴ ህመም በጣም ብዙ ነገሮችን እንትን ብለን እያለን በቃ በዛ መሃል
ያው እሷ ቤት ኪራይ ያው ልትጨምር በቃ አጨምራ ለማከራየት ነው እሷ እንትን ያለችው እኛን አስወጥታ ማለት ነው። እና በቃ በእንትን በጥሩ ነገር መጣም እንደዚህ ጨምር ምናምን አይደለም ያለችኝ። በቃ ቀጥታ ውጣ ነው ያለችኝ። በቃ በዛ ላይ ያለ ኮንዲሽኑ አይታ ያው እኔ ያለብኝ እንትን አይታ እኔ ባይዙ ምንም አይነት ስራ እንትን እላለሁ። በቃ ምንም ለምን ብቻዬ ቢሆን የትም ሄጄ የትም በረሃ የትም መኖርም እችላለሁ። በቃ እዚህ ጋር ደግሞ በቃ በእኔ በኩል የተፈጠሩ ልጆችን ጥዬ ሄጄ ገና እነሱ የሆነ ነገር ቢሆኑስ ምናምን የሚል ነገር ደግሞ በጣም ያሳሰበኝና በቃ እንትን ስራው በጣም የሆነ ልዋጭ ምናምን ታውቃለህ አይደል? ልዋጭ መስራት ጀመርኩኝ። ልክ ከሱ በቃ ሱቅ መርካቶ ከነደደ በኋላ ማለት ሱቅ መርካቶ ከነደደ በኋላ በየመንደሩ እየሶርክ ልዋጭ መስራት ጀመርክ እና በቃ እሱን እየሰራሁ ምን ያልኩኝ እኔ የምልህ ግን ምንድነው ምን ይሰማህ ነበር ማለት አንድ ሱቅ የነበረው ሰው አንድ አከፋፋይ የነበረ ሰው ያን ሁሉ ትቶ ልዋጭ በየመንደሩ ሲያዞር ስራውን መናቂ አይደለም ግን ትክክል ነው። እና እሱ ነገር በቃ ብዙ ነገር በቃ ውስጤ ላይ እንትን ይለኛል። የሆነ ለምን በቃ እኔ ሱቅ ነበረኝና ዛሬ ለምን ይሄ ስራ ሰራለሁ የሚል ነገርም ለምን እጄ ላይ ምንም ነገር ስለሌለኝ ግዴታ እነዚህ ልጆችን መራብ የለባቸውም። ነገ ደግሞ የቤት ኪራይ መክፈል አለብኝ። በቃ ለነዚህ ልጆች ስል መኖር አለብኝ ያልኩኝ በቃ በዚህ በፀሐይ በምን በቃ ምንም አንድ ብር ሳልሰረመጣበት ጊዜ ማለት የሷ ሪአክሽን ግን ምንድነው? እንደዛ ሆነ ስትገባ ምን ትላለች? ያው እሷ ያው መኖር ነው በቃ ለነሱ ሲባል መስራት እንዳለብኝ ነው እሷም እንትን የምትለው እንጂ በቃ ለምን ማንም ሰው ሄደ ምንም ብትነግረው አሁን እኔ ማንም ሰው ችግሬ ብነግረው ያ ሰው ችግሬን አይረዳልኝም። እኔ በቃ አላ አይደል በቃ ተመችቶኝ ምናምን ምኖር አይነት አድርጎ ነው በቃ ሰው እንትን የሚለኝ ማለት ነው። በቃ ማንም ሰው አያምን በቃ እንደዚህ ብዬ ብነግረው ማለት ነው። ስለዚህ በምትችለው አቅም በራስ ነው የምትሞክረው። በቃ ሄድኩኝ ነው አውጥቼ ምናምን ነገር እየዞርኩኝ ምን ያልኩኝ እየሰራሁ ምን ያልኩኝም በቃ ልጆቼን እንትን ማለት ጀመርኩኝ ማለት ነው። ከዛ እሱ በጣም የሆነ በቃ ተስፋ አስቆረጠኝ ስራው ማለት ነው። በቃ ስራው በጣም እንትን አለኝ በቃ እና አትሰራም ስራው የለም በቃ እንደዚህ አጋጣሚ ነው እንጂ የምትሰራው እንደዚህ ሆነ ብለህ ወጥተህ ሰርተው የምትገባ ስራ አይደለም። አንተ በቃ ያው በአላህ ተወክለህ ብቻ ነው የምትሄደው ስራው ወይ ታገኛለህ ወይም ደግሞ ታጣለህ ብቻ። ከዛ እሱን እየሰራሁኝ ምን ያህል ጊዜ ሰራህ? እሱ አንድ አመት ልዋጭ ሆነ። ልክ ከዛ ከሱቁ ልክ እንትን ካልኩኝ በኋላ ቅርብ ጊዜ ነው እንደውም እንትን ያልኩት። ከዛ የሆነ ጓደኛ ያለ መርካቶ እንደዚህ ዝም ብሎ እንደ ድለላ ነገር ነው የሚሰራው ማለት ነው። ሲሰራ ጊዜ በቃ እንዲህ ምናምን ብዬ ስነግረው በቃ እኔ ማዘውን ዕቃ በቃ ታደርሳለህ ምናምን ይለኛል። እንዴት ማለት ነው? ተሸክሜ ማድረስ ማለት ነው። ከዛ ያኛው ጓደኛህ ነው? በፊት ያውቃል? በፊት ሱቅ እንዳል በነበረኝ ሁሉም ነገር ላይፊ ስለሚያውቅ በጣም ሳሳዝነው ጊዜ በቃ እንዲህ እሱም አቅም የለውም አውጥቶ ሊሰጠኝም አቅም የለውም እንደ ድለላ ነገር ነው የሚሰራው። ከዛ ሌላ ሰው እንትን ከሚል በቃ አንተ እቃዎችን ሳዝልህ ጊዜ በቃ ሄደህ እቃውን ታደርሳለህ ምናምን አለ። አሁን እኔ ወላሂ ተሸክሜ እየሰራሁኝ ነው ብል ማንም ሰው አያምነኝም። የሚገርም ነገር ማለት ነው። በቃ ማንም ሰው በቃ አሁን ተሸክሜ ምናምን ነገር እየሰራሁኝ ነው ብል ማንም ሰው እንትን አያውቅም። በፊት የነበረህን ነገር ስለሚያውቁ ማለት ነው። አሁንም ያውቁት እንደዛ ነው። መርካቶ ሱቅ እንዳለኝ በቃ ተቃጠለ ምናምን ነገር ሲባል ተቃጠለብህ ሲሉኝ ብዙ ዕቃ አውጥቻለሁ ነው ምናምን ነገር ምናቸው። ግን በቃ ምንም ማንም ሰው የሚያውቅም ሰው የለም። በቃ ይሄን ያክልም ለምን ለሰው እንደዚህ ማለትም አልፈልግም። ገብቶሃል አይደል? በቃ አሁን በቃ ተሸክሜ ምናምን ነገር ነው በቃ ልጆቼም እንትን ምለው እና አጋጣሚ ሰሞኑን እሷ እንደዚህ ለጾም ማስያዣ ምናምን ነገር እንደዚህ ሰደቃ ምናምን ነገር አለ ምናምን ብላ የሷ ጓደኛዋ ትደውልላታለች። አሁን እናንተ ጋር የደረስንበት እንትን ማለት ነው። ስደውልላት እኔ መርካቶ ነበርኩኝ። የሚገርም ነገር ዕቃ ተሸክሜ ስልኬን ይጠራል። ያቺ ትበተን ትንሿ ስልክ ለሁለት ነው የምንጠቀማት። ለምን እኔ ስልኮች ሽጬ ምናምን ሀታ ጫማ ልብሶቼ እንዳለ ሽጬ ነው በቃ እንደዚህ ሲቸግር የቤት ኪራይ መክፈያ ምናምን ነገር እንትን ሲለኝ እንደዛ ሽጬ ምናምን ነገር ስልካችንን የሁለታችንን ስልክ ሽጠን ምናምን ነገር እና አሁን በትንሹ ስልክ ለሁለት ነው የምንጠቀመው። እና ስደውልልኝ ቀጥታ ምን አደረኩኝ እኔ መጣሁኝና ከዛ አገናኘኋት። እንደዚህ የሆነ አሊ ጋር ሰደቃ አለ እንደዚህ ቦታ ነኝ ምናምን ነገር ትላታለች ስለምታቀሷ ማለት ነው። ከዛ አጋጣሚ ተነስታ ሄደች እና አሊም ጋር ስትሄድ መጀመሪያ ላይ እንትን ማላላትም እንዴ አንቺ ያልተደወለልሽ ምናምን ነገር አላት። አሊ ኢቭን እኮ እሷ
እንደምትሰጥ ነው የሚያውቀው አይደለ? በፊት ሰደቃ ስትሰጪ ነው የሚያውቀሽ። ከዚህ በፊት ያለው ነገር ነው እንጂ የሚያውቀው እሱ አያውቅም ይሄን ነገር እንደሆነ ማለት ነው። ከዛ እንዲህ ሲል እሷ በቃ አለቀሰች ማለት ነው። እሱ እንትን አይ በቃ እኔ እንደዚህ ምናምን ነገር ብላ ስታለቅስ ያኔ ተረዳትና አታ በቃ ቀረጻው ሳታቅ ነው ሁላ እንትን ያላት የቀረጻት ማለት ነው። በቃ ተገብቶታል እሱ ወዲያው ነው። ከዛ በኋላ በቃ ይዛ መጣችና አሊ እኔ ጋር ደወለልኝ። አይ እንደዚህ ቀደም እኮ ባለቤት መጣ ነበር እንዴ የሆነ ቪዲዮ ቀርጬ ነበርና ላስፈቅድህ ብዬ ነው እና እንደዚህ በቃ ልልቀቀው ምናምን ሲለኝ ችግር የለውም አልኩት። ከዛ አልኩት በዛ መሃል በቃ ወደ እናንተ ደረጃ ደረስን ማለት ነው። እና ህይወት እንደዚህ ያለ ይቀጥላል። ምንድን ነበር የተፈጠረው አሊ ጋር በሰዓቱ ስለነበርሽ በጣም እያለቀስሽ ነበረ? አይ ቲንክ ህፃኑን አዝለሽዋል መሰለኝ። አሁንም ከጅሽ አይለይም አይደል? እሱ በእያንዳንዱ በየሄድሽበት ጥላሽበት የምትሄጂበትም ሰው ስለሌለ እጅሽ ላይ ነው ሁሌ ያለውና ምንድን ነበር ያን የተፈጠረው? እኔ ስልኩ ያው እንደነገረህ ነው እሱ ነበር የያዘው ስልኩ። እዛ የምታቀናት ሱቅ እንዳለን ምናምን እዛ ግቢ እያለን አዲሱ የመጀመሪያው ግቢ እና እሷ ናት እሱ ጋር የደወለችው። እንደዚህ እኮ ተደውሏል ኮብልስቶን ሂጂና ቀውሰት ትልኝ። ኦኬ ሰደቃ ምናምን እርዳታ ስለመጣ ስትለኝ ሲሄድ ከዛ ከቃሌ ጋር ተገናኘውን ከባለቤቱ ማለት ነው። ስገናኝ በቃ ያለውን ነገር አስረዳኋት። ለሷ ለምን አልነግራት? ቃልም የምታውቀው አንቺ እርዳታ እንደምትሰጪ ነው እንጂ ከዚህ በፊት ሱብሃንአላህ ወረቀቶቹ አሉ የማህበር ምናምን ሁሉ ነገሮች አሉ። እንደዚህ ካርድ እየሸጥኩኝ የድሆቹ ለምስኪኖቹ ምናምን ስረዳ ምናምን ያውቃሉ። እዛ በቃ ችግርሽ በቃ እስኪ ትንሽ ተረጋጊ ያለችኝ ብዙ ነገር መከረችኝ። ከምንም በላይ ምክሯ ነው በቃ ደስ ያለኝ ነገር እሷ ማለት ነው። በቃ አብሽሪ ምናምን አለችኝ። ደባበሰችኝና በቃ ለውን ነገር ሰጣኝ ሂጂ አለች። ከዛ ተነሳ እሱ እንቅልፍ ላይ ነበር አሊ ማለት ነው። ከዛ ገና ቁጭ አድርጎኝ እንዳዲስ ገና እሱ መከረኝ፣ የተለያየ ነገር አነጋገረኝ። በቃ በጣም በሳቱ በቃ እንባ ተናነቀኝ። ብሶቴን የድሮውን ነገር ማስታወስ ጀመርኩ። ምን ትዝ አለሽ? እስኪ ስለሱ ንገሪኝ። ምን ትዝ ብሎሽ ነው ያለቀሽው? በቃ ከዚህ በፊት አረብ ሀገር 5 ዓመት ሰርቼ መጣሁ ኑሮ ይሆናል ብዬ መኪና ገዝቼ የተመቻቸ ኑሮ ትኖራለህ ብለህ ስታስበው መልስ ደግሞ እዚህ ደረጃ ላይ ስትደርስ በቃ ከዛ እነዚህ ልጆች ተስፋቸው ምንድነው መጨረሻቸው ምንድነው የሚለውን ነገር በቃ እሱን ያስለቀሰኝ ሲጠይቀኝ ገና ያስለቀሰኝ በቃ ስለነዚህ ነው የማስበው። እና አንደኛ የእሱን የሥራ መበላሸቱ እንዴ ከዛ የሆነ ነገር ትዝ አለኝ። እሱ ልዋጭ ሲሰራ ነው መሰለኝ የሆነ ልጅ አስቁሞ እኮ ይሄ ስራ እንዴት ትሰራለህ? ይሄ እኮ ላንተ አይገባህም ብሎ ይለዋል መሰለኝ። ከዛ መጥቶ ለኔ ያዋየኛል። እዛኔ ያ ነገር ትዝ አለኝ። እንደዛ አለኝ እኮ አለ እና እንደ እሱ የሥራ መበላሸትና በቃ እነዚህ ልጆች ህይወታቸው ብዙ ጊዜ እሷ ሴትልጓ ልጅ እንትን ትላለችና በፊት የነበረን ነገር እንትን ትለኝና ከዚህ ስራ ከጀመርኩ አታውቅም አሁን እሷ ማለት ነው። እና አባይ ምንድነው ስራ መስራት ትለኛለች። ከዚህ እኔ ደግሞ በቃ አይ ወደ ቦሌ ነው የምሰራው ነው ማለት ለምን ታውቀዋለች በፊት እንከባከባቸው የነበረውን ይዘላት የምትመጣውን ነገር አሁን ታውቃለች። እሱን እንትን ሲልባት እንዴ አባዬ አሁን ምንድነው የምትሰራው ብላ ብዙ ጊዜ ጥያቄ ትጠይቀኛለች። እኔ ደግሞ አልነግራትም አታውቅም ነበር እንደዚህ የጎደለባት ነገር አለ። ብዙ ነገር ሲጎልባት እሷ ባለፈ ያው ሴትዮዋ መታ ነበረች በሰዓቱ በር አንኳኩታ ውጡ ስትል ነበረች። ዘማ አለችኝና አቤት አልኳት። እንዴ
ይሄ ቤት የኛ አይደለም እንዴ አለች። እንዴማ እኮ የኛ እኮ ይመስለን ነበር ስመታኩ ስትቆጣሽ እኮ አየውሽ እንዴ የኛ አይደለም ስትለኝ ይሄ እኮ አልኳት የኛ እየከፈልን ነው የምንኖረው ይሄ ቤት የኛ አይደለም ብር ለነሱ እየሰጠን ነው እኛ የምንኖረው ምናምን ስላት አለቀሰ ተከፋችኝ እና የሳቸውም የሱ አባትም ነበሩ የሆነ ረመዳን ላይ ማለት ነው ጎማ ወረወረችባቸው ላያቸው በተኛንበት ማለት ነው እንግዲህ ትልቅ ሰው ናቸው 80 ዓመታቸው ነው ራቁታቸውን ሁላችንም የተነሳ ነው አንድ ላይ ማለት ነው እና ያን ስቃዩን በቃ ህይወት በቃ እንጃ በጣም ነው የሚያስጠላ በተለይ እንደዚህ ክራይ ቤት ላይ ምናምን አንዳንድ ሰው ጎን ያይና በቃ የሆነ ይፈታታል እና ከዚህ በፊት የነበረውን እንትን ሲለ ክራይም በጊዜው ምናምን ነገር ስለማንሰጣቸው በቃ በጣም ተጽዕኖ ነው ያደረገችብኝ እኔ ደግሞ ያቺ እነዛ እንትኖች ደግሞ በቃ እንደምን አይ በቃ ዛሬም ሌላ ቀን ስለሆነ ችግር የለውም ብዬ ነው ሁሉም ነገር ማሳለፈው ማለት ነው እና በቃ አሁንም ባለንበት ደረጃ እንኳን በቃ ብዙ ነገሮችን ያልፋሉ በቃ ምንም አሁንም በቃ ዋናኔ አልহামዱሊላህ ጤና ካልተያዘ በቃ መኖር ትችላለህ በቃ ለጉሮ አላህ የሰጠን ጤና እንትን ነው ለጉሮ ነው የትምንተናት ግን ምንድነው በቃ ዋና እንደዚህ ልክ አሁን የፊት ክራይ ሲደርስ ወላሂ እኔና እሷ እንጣላለን በቃ እንደዚህ በሰዓቱ በቃ ካላገኘሁኝ ካላመጣው በቃ እሷም ያው ቤት ምትለው እሷን ነው የሚያስጨንቀው እሷም ስለምትጨናነቅና አንቺ እንደዚህ አትጨናነቂ በቃ ችግር የለም ቢዬ በቃ እንትን እላለሁና በቃ ብዙ ነገሮችን አለ በቃ በዚህ እድሜያችን እኔ ወላሂ ብዙ ነገሮችን አሳልፌያለሁ ከበፊት ከመጀመሪያ ጀምሬ ማለት ነው እና ያሁኑ ደግሞ በቃ ለነሱ ብዬ ደግሞ በጣም ብዙ ነገሮችን በቃ ለምን ከዚህ በፊት የነበረኝ እንዳለ ጣል አረኩትና በቃ አሁን በቃ እንደ እንትን በቃ ኖርማሊ በቃ ለነሱ ብዬ በጣም ትንሽ ዝቅ ብዬ ምናምን ነገር እንትን ብዬ ሁሉም ነገር አሁን እንደዚህ ቁጭ አለና የሆነ ልጅ ነው እሷ ያለችኝ ከዛ ገጠመኝ ነውና እንደዚህ ልዋጩ ምናምን ተሸክሜ ሲዞር ከዛ ያኔ እንደዚህ ማን ነበርኩ በቃ በፊዚካሊ በምናምን በቃ ሰውነት ደግሞ በጣም እንትን ነው በቃ በጣም ግዙፍ ነበርኩና ከዛ በጣም ዙሪ ደከመኝና በቃ ዝም ብዬ አንድ ግድግዳ እንደ ግንብ ነገር እንደዚህ ተረግፌ ቆምኩኝ ማለት ነው ከዛ ፊት ለፊት የሆነ ልጅ ያየኛል እና ምሰራው ደግሞ ቦሌ ነበር ወደ ቦሌ ምናምን ነበር ሰው ማያየኝ ማያውቁኝ ቦታ ማለት ነው ከዛ እኔ ዝም ብሎ ሲያየኝ እንዴ ደግሞ እንዴት ያ ምንድነው የሚያየኝ ምናምን ነገር ብዬ ከዛ እንትን አልኩኝና መጣና እኔ ምላ አለኝ አቤት ግን አንተ እውነት ይሄ ስራ እየሰራ ነው እንዴ አለኝ በሌላ እንትን ነው እሱ የሚያስበው ሰውነት ሲያይ በቃ እና እውነትም ይሄ ስራ ተሰራለ እንዴ ምናምን ነገር ሲል ምን ነው አልኩት እንዴ አንተ እኔ ባንተ ቦታ ሆኜ ይሄ ስራ ከምሰራ ሰርቄ በላ ይሻለኛል አለኝ እንዴ አይደለም እኔ እኮ እንደዚህ እንዳየኝ እንዳልመስል እኔ 3 ልጆች አባት ነኝ ስለዚህ ለልጆቼ እኔ حرام ነገር ከማበላቸው እኔ ይሄ ፀሐይ ወርዶብኝ ለነሱ በጉልበት ያምጥቼ ማበላቸው ነው የሚሻለው እንጂ እንደዚህ ማታስብ እኔ እንደምታስበኝ ሰው አይደለሁም ምናምን አሉት ከዛ ስለው ጊዜ በቃ ያኔ አይ በቃ እንዴ አንቺ እኮ እንደዚህ ያው በከተማ እንትን እኔ አንቺ እኮ ይስራ እኮ አይገባሽም አይ እኔ ወድጄ እኮ አይደለምና ለዛ ነው በቃ እና እኔ ውስጤና የሚያቆኝና አላህ ብቻ ስለሆነ ያው አንተ ስለማታውቅ ነው ችግር የለውም ብዬ በቃ እና ብዙ ነገሮችን እንትን ትላለህ ትባላለህ ግን ያው ያልፋል ሁሉም ነገር ማለት ነው እና ራሴን ዝቅ አድርጊ ስራ በቃ በፊት እንደዚህ ነበርኩኝ አሁን ለምን እንደዚህ ሆናለሁ ብልም ራሱ በቃ እዚህ ጋር ከኔ የተፈጠሩት እነዚህ ልጆችን የነሱ እንትን እንዳለው እኔ በፊት ወደ በረሃምና ብዙ ጊዜ ሰርቻለሁ እና በቃ አንዳንዴ ብስጭት ያደረገኝ ጊዜ በቃ እንደው በቃ ይድሮ ሀገር ሄጄ ልሞክር ምናምን ነገር እላለሁ ከዛ ለና መልሼ ደግሞ በቃ እነዚህ ደግሞ ምንም በቃ ባጣ እንኳን እነሱ ካጠገባቸው መሆን አለብኝ ብዬ መልሼ ደግሞ ራሴን እንትን እላለሁ ማንንም ሰው ደግሞ እኔ አሁን ዘመድ ምናምን ትሎሶ ወላሂ ስለኔ እንትን ማንንም ሰው አያውቅም በቃ እንትን አይለኝም እኔ ስለ በቃ ሄጄም ተናግ ማለት እንትን አልከም ሄደ የምትናገረውም የለም በቃ ይሁን በቃ ትንሽ የተሻለ አለ ምናምን ብለ ሄደ የምታማክረው ሰው እንኳን የለም በቃ አሁን በእኛ ዙሪያ ያለ ሰው ማለት ነው በቃ ሁሉም ያው ትንሽ በቃ ዝቅተኛ ኑሮ የሚኖረው ማለት ነው እና በቃ አንዳንዴ በቃ ሱብሃንአላህ የሚደንቅ ነው በጣም አሁን በቋሚነት እየሰራው ያለው ስራ ምንድነው ጀስት ወጥተህ ሰርተህ የምትመለሰው እኔ የተሸከምኩኝ ነው መርካቶ ነው አሁን ሸክም ነው እየሰራው ያለው ኦኬ እንደው ምን አለ አንድ ነገር ባውቅ ደስ ይለኛል ረመዳን እንደው ምናልባት
እንትን እድሉን ብታገኝ ከዚህ በፊት የነበረውን ስራ ማስቀጠል ነው የምትፈልገው ወይስ እንዲሁ ሌሎች ስራዎች ለሞከር የምታስባቸው ምናምን አሉ? ያው እኔ መጀመሪያም የነበርኩበትን ማስቀጠልም እንትኑም አለኝ። ለምን እችላለሁ በቃ ስራውን ታውቀዋለህ። የትኛውም ስራ ላይ እችላለሁ በቃ የትኛውም ስራ ላይ ወስደህ ብታስቀምጠኝ ስራውን የመስራት እንትኑ አለኝ። የትኛውም ነገር መስራት እችላለሁ። በፊትም ለስራ ብልም እችላለሁ። ሌላም ነገር ፈጥሪ ለስራ ብልም ደግሞ እችላለሁ። አሁን እንኳን ተሸክሜ እንኳን እቃ እንደዚህ በማደርሰው ነገር እንኳን እንትኖችን እየወሰድኩኝ ነው። በቃ እቃዎች ከየት እንደሚወጣ ሄደ እንኳን እዚህ ጋር የ50 ብር ወይም ደግሞ 30 ብር 20 ብር ይዘህ ሄደ ወስደህ የምትሸጠው ነገር አሁን እነሱ ነገሮችን ስለማውቃቸው የስራ እንትን ምንም የትኛውም ስራ ላይ ምንም ሱብሃንአላህ። እንግዲህ አላህ ያግዘህ በርታ። ይሄ ነው ልንል የምንችለው። ቀደም ሲል እንትን ስትል ሰውነትን ያየሁት ነበርና ስፖርት ሰርተሃል አይደል? ለተወሰነ ጊዜ በደንብ ስፖርት ወደ 15 ዓመት ምናምን ሰርቻለሁ። አሁን የሰራህ ነው ስፖርት? አሁን ያ ዝም ብዬ በቃ አንዳንዴ ትንሽ ቀለል ሲለኝ የሆነ ጫናዎች ምናምን ትንሽ ቢሆነ በቃ አለ አይደል? ቢያንስ ዛሬ ወጥቼ 200 300 አግኝቼ ስመጣ በቃ ልጆቼ እዚህ ጋር እነሱ ደስተኛ ሲሆኑ ነው እንጂ እኔም ደግሞ አይምሮዬ ደስተኛ ሆኜ እንትን ካልሆነ ስፖርቱም አይመጣልኝ በቃ ሱብሃንአላህ العظيم በጣም ይደንቅ ነው። እንግዲህ ለልጆቻችሁ በከፈላችሁት መስዋዕትነት ልክ አላህ ኸይር ጀዛችሁን ይክፈላችሁ። ቢስሚላሂር ረህማኒር ረሂም አለም ነሽረህ ለከ ሰድረክ ወወዳዕና አንከ ዊዝረክ አለዚ አንቀደ ዛህረክ ወረፈዕና ለከ ዚክረክ ፈኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ ፈኢዛ ፈረግተ ፈንሰብ ወኢላ ረቢከ ፈርገብ። ሱብሃንአላህ በጣም የሚደንቅ ነው። እንግዲህ ፈኢነ መዐል ዑስሪ ዩስራ የሚል የቁርአን ያን ይቀራችልን። በእርግጥም ከችግር በኋላ ከመከራ በኋላ ድሎት አለ። ይሄ ሁሉ የመጣችሁት መከራ አንተ የሚያሳልፍከው ውጣ ውረድ የከፈልከው መስዋዕትነት ሁሉ ነገ ሽልማት ሆኖ ይመጣል ኢንሻአላህ። ለዚህ ነበር የለፋ ነው ለዚህ ነበር የተንከራተት ነው የምትሉበት ቀን ሩቅ አይደለም ብዬ አስባለሁ። ኢንሻአላህ አላህ ቅርብ ያደርግላችሁ። አብዱልአዚዝ ይህንን ነገር እንግዲህ ሐሳቡን ስናመጣው በጣም ደስ ብሎት ነው። በቃ ለምን አናገዛቸውም? በቃኛ ማለት አንዳንዴ ወደ ሰዎች እንጠቁማለን አይደል? የሆነ ነገር ሲባል ለነከሌ ያርጉት ለነከሌ የሚተው አይደለም እና አሁን የዒድ ሰሞን በጣም ብዙ ወጪዎች ከዛም ከዚህ የሚመዙበት ምናምን ወቅት ነው። ግን በቻልነው አቅም እጃችን ላይ ባለው ነገር ደግሞ ቢያንስ እነዚህ ባልና ሚስቶች በቃ ሩቅ ሳንሄድ የዛሬ ዓመት ምናምን ዒድ የልጆቻቸውን ሙሉ ነገር ከቨር አድርገው የራሳቸውን ነገር ከቨር አድርገው የሚያልፉ ሰዎች ነበሩ። ዛሬ በአላህ ፕላን የሆነ ነገር ሲጎድልባቸው የሆነች ጠጠር ማቀበል ብንችል አትሊስት ትዝታቸው መጥፎ እንዳይሆን አድርገን ማለፍ ብንችል ለኛ ትልቅ ሜሞሪ ነው የሚሆነው ብሎ ነው እንግዲህ ሁሉንም ነገር ለማድረግ የተገፋፋውና አብዱልአዚዝ እንግዲህ ሐሳቤን ስለተቀበልከኝ በቅድሚያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እሺ ያው የነ ረመዳንንም ታሪክ ሰምተናል። ያው በዚህ አጋጣሚ ለመላው እስልምና እምነት ተከታዮች እንኳን አደረሳችሁ ለኢድ አልፈጥር በዓል ማለት ፈልጋለሁ። በመቀጠል የሰማነው ታሪክ ትንሽ ልቤን ነክቶኛል። ትልቅ የሆነ ጥንካሬን ከነሱ ስቶሪ ተምረናል። ዲኤምሲም በዲኤምሲ በኩልም ለነሱ የበዓልም ይሁን ስጦታ በዛው ለመላው እስልምና እምነት ተከታዮች ለበዓልም የተደረጉ የቤቶች ዲስካውንቶች ስላሉ እሱንም እድሎች እንዲጠቀሙበት እንፈልጋለን። በተጨማሪ እስማኤልም ይሄን እድል ስለሰጠን በጣም እናመሰግናለን። እናንተንም ጊዜያችሁን ሰውታችሁ ይሄን አዘጋጅታችሁ ስለጠበቃችሁን በጣም ነው የምናመሰግነው። ከረንትሊ አሁን ባሉ ነገሮች ስለ ዲኤምሲም የተወሰነ ነገር ብሎ ለማለት ያክል ለቡ መብራት ኃይል አካባቢ የሚገነባ ፕሮጀክት ነው። ከለቡ መብራት ኃይል እስከ ጋርመንት ስትሬች የሚያደርግ ፕሮጀክት ነው። እንደ አጋጣሚ ሆኖ ደግሞ ፕሮጀክቱ አጠገቡ ላይ መስጊድም አለ። ታላቁ አሊም ኡስታዝ ሰይድ አህመድ ሙስጠፋ የሚያሰሩት መድረሳ አጠገቡ ላይ ያለ ለሙስሊሞች በጣም ተመራጭ የሆነ የመኖሪያ መንደር ነው። ልጆች ለማሳደግ ያው ቤቶች መስጊድ አጠገብም መድረሳ አጠገባቸውም ሲኖር ትልቅ እድል አለውና ከረንትሊ አሁን ባለው ሁኔታ
በዘመናዊ ዲዛይን የተሰሩ አፓርትመንቶችን ከስቱዲዮ ጀምሮ እስከ 190 ካሬ ባለ 4 መኝታ ድረስ ከአጠቃላይ ዋጋቸው ከ4 ሚሊዮን 800 ሺህ ጀምሮ እስከ ባለ 4 መኝታ 13 ሚሊዮን ድረስ ቤቶችን በቅድሚያ ክፍያ 8% ከ431 ሺህ ብር ጀምሮ ግንባታቸው የተጀመሩ ቤቶችን በመሸጥ ላይ እንገኛለን። አሁን ደግሞ ለበዓልም ያደረግናቸው ተጨማሪ ብዙ ዲስካውንቶች ስላሉ ከዚህ ሚዲያ ላይም ቀድመው ለሚመጡ ለ30 ሰዎች ያመቻቸነው ዲስካውንት አለ። በዓሉን ምክንያት በማድረግ እንግዲህ ሁሉም ተመልካቾች እንዲጠቀሙበት እንጋብዛለን። ይህን ይመስላል ያለው ነገር። ደስታ ነው ዛሬ በጣም ደስ ያለኝ። ማለትም ያው እኔ እንደዚህ ምን ችግር ምና በቃ እንደዚህ አውጥቼ መናገር ምን ለምን በቃ ተስፋ እኔ ምንም ነገር መስራት ስለምችል በቃ እንደው አላህን እንትን ብዬ ስራ በቃ የትኛውም ስራ የመስራት ማቆም ስላለኝ በቃ እንደዚህ እሷ ነች እንደውም እንትን የተናገረችው እንጂ ምንድነው يحسبهم الجاهلون اغنياء ይሄ ጃሂሎቹ ሲያዩአቸው ሀብታሞችና የተበቃቁ አርገው ያሰባቸዋል። ነገር ግን ይሄን ሰዎቹ እዚህ አይነት ሁኔታ ላይ ያሉት ግን ሳይቸግራቸው ቆርጦ ሳይሆን ምን ተዓፈፍ ይሄ ሀያ ከማድረግ ጉዳይን ለሰው ባወራው ምን ሰው እኮ በቃ ከሚል ነው በቃ አላህን ብቻ እንትን ብለው ነውና አንዳንድ እነዚህ ወንድሞችን ፈልጎ ማግኘት ምናምን ያስፈልጋል። በደንብ የሚጠይቁንን ብቻ ሳይሆን የምር አንዳንድ ወንድሞችን ሲጠፉ ማፈላለግ የትገቡ ብሎ ማፈላለግ ምናምን ያስፈልጋልና ይሄ ምናልባት ለአንዳንዶች ማስታወሻ ሊሆን ይችላል ብዬ አስባለሁኝና تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله የተወዳጁ ተመልካቾቻችን በድጋሚ እንኳን ለ1446ኛው የዒድ አልፍጥር በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። እንግዲህ ቆይታችን የተከታተላችሁትን ይመስል ነበረ። አሁንም የምላችሁ አንድ ነገር ቢኖር ታሪካቸውን እንደሰማችሁት ነበረ። በጣም ለብዙዎቻችን የት እንዳለን ሊያሳይ የሚችል ትልቅ ታሪክ ነውና እነዚህን ወንድምናቶች ማገዝ የሁላችንም ኃላፊነት ይመስለኛል። ስለዚህ ስክሪን ላይ ባለው ስልክ ቁጥር ተጠቅማችሁ ብትደውሉ በቀጥታ ማግኘት ትችላላችሁ። አሊያም ደግሞ እንዲሁ ስክሪን ላይ ያሉትን አካውንቶች በመጠቀም በቀጥታ ማገዝ ትችላላችሁ። ኢንሻአላህ በቀጣይ ዓመት ሁሉም ነገር ተቀይሮ ሌላ መልክ ኖሮት ደግሞ እንደዚሁ ሌላ ከፍ ያለ ዒድ እንደምናከብርም አልጠራጠርም። ኢንሻአላህ አብዱላሂዝንም እጅግ አድርጌ አመሰግናለሁ። ሐሳቡን ተቀብለኸኝ ይሄንን ኑሮ አብረን እንኖር ስለፈቀድክ በጣም ደስ ብሎኛል። በነገራችን ላይ ቤት ለመግዛት ከመወሰናችሁ በፊት ዲኤምሲ ሪል ስቴት አብዱላሂዝን ሳታማክሩ በፍጹም እንዳትወስኑ። አብዱላሂዝን ስክሪን ላይ ባለው ስልክ ቁጥር ብትደውሉለትና ማግኘት እንዲሁም ሐሳቡን መውሰድ ትችላላችሁ። ኢንሻአላህ በያላችሁበት ሆናችሁ ፕሮግራማችን ስትከታተሉ የቆያችሁ ውድ ወዳጆቻችን በሙሉ እናንተንም በድጋሜ እንኳን አደረሳችሁ። ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ይህን ቪዲዮ ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። በቀጣይ በሌሎች ቪዲዮዎች ከኔ ጋር እንገናኛለን። በድጋሚ መልካም ዒድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ካለን ምንቸረው ሳቅ ውዴታ ዛሬ ነው ቀኑ የኛ ደስታ ዒድ ሙባረክ ዒድ ሙባረክ ዒድ ሙባረክ ዒድ ሙባረክ እንኳን ደስ ያላችሁ። በ8 በመቶ ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ። ቤቶቹ ምቹ እንዲሁም የሸሪያን ሕግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60 በመቶ የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ።
በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል።